እስኪ አንድ ጊዜ ወደ ውስጥ ተመለሱና አስቡ። ነገ ምን እንደሚፈጠር፣ ምን አይነት መከራ እንደሚጠብቃቸው፣ የትኛው መንገድ ወደ እስርና ወደ ስቃይ እንደሚወስዳቸው አስቀድሞ የሚያሳያችሁ መስታወት ቢኖራችሁ ምን ታደርጋላችሁ? ትሸሻላችሁ ወይስ የሞትም ቢሆን ዋጋውን ለመክፈል ትዘጋጃላችሁ? ከ2000 ዓመታት በፊት በሐዋርያት መካከል አንድ የሚገርም ሰው ነበር። ስሙ አጋቦስ ይባላል። እሱ እንደኛ ነገን አይገምተውም። ነገር ግን መንፈስ ቅዱስ በፊቱ የዘመናትን መጋረጃ ገልጦ ያሳየው ነበር። አንድ ቀን የዓለም ብርሃን ቅዱስ ጳውሎስን አገኘውና ማንም ያልደፈረውን ነገር አደረገ። የጳውሎስን መታጠቂያ ወሰደ፣ የራሱን እግርና እጅ አሰረና እንዲህ አለ፣ ይህ መታጠቂያው የሆነውን ሰው አይሁድ በኢየሩሳሌም እንዲህ ያስሩታል። ይህ ሰው ማን ነው? ትንቢቱስ ምን ያህል ዋጋ አስከፈለ? ዛሬ መጋረጃውን ገልጠን ነገን አስቀድሞ ወዳየው ነቢይ ወደ ቅዱስ አጋቦስ ዓለም እንገባለን። አጋቦስ ከ72ቱ አርድእት አንዱ ነው። ጌታችን በምድር ላይ በነበረበት ጊዜ የመንግስቱን ወንጌል እንዲሰብኩ ከላካቸው ብርሃናት መካከል አንዱ ነበር። እርሱ ተራ ተናጋሪ አልነበረም። ነገር ግን ነቢይ የሚለውን ታላቅ ስም ከሐዋርያት ዘንድ የተሰጠው የመንፈስ ቅዱስ አንደበት ነበር። በሐዋርያት ሥራ ምዕራፍ 11 ላይ የመጀመሪያው ትንቢቱ ተመዝግቧል። በአንጾኪያ በነበሩ ታማኞች ፊት ቆመና በዓለም ሁሉ ላይ ታላቅ ረሃብ ይሆናል ብሎ ተነበየ። ያን ጊዜ ዓለም በሮማውያን ግርማ ተሞልታ ማንም ረሃብን ባላሰበበት ወቅት አጋቦስ ግን በሩቅ የሚመጣውን መከራ አየ። ብዙም ሳይቆይ በቄሳሩ ቀላውዲዮስ ዘመን ትንቢቱ እንደተባለው ተፈጸመ። ዓለም በረሃብ ስትታወቅ፣ ቅዱሳን ግን በአጋቦስ ትንቢት አስቀድመው ተዘጋጅተው ነበር። ነገር ግን ትልቁና ልብ ሰቃዩ ትንቢቱ ገና አልተነገረም ነበር። ከጥቂት ዓመታት በኋላ አጋቦስ ወደ ቂሳሪያ መጣ። በዚያም የዓለምን ወንጌል ተሸክሞ የሚዞረውን ታላቁን ጳውሎስን አገኘው። አጋቦስ ወደ ጳውሎስ ሲቀርብ በፊቱ ላይ የታየው ስሜት ግራም ያጋባ ነበር። የጳውሎስን መታጠቂያ አንስቶ የራሱን እጅና እግር አሰረ። ዙሪያው የነበሩት ደቀ መዛሙርት በድንጋጤ ተዋጡ። ይህ ትዕይንት ምን ማለት ነው? አጋቦስስ ለምን ራሱን አሰረ? ድምፁን ከፍ አድርጎ እንዲህ አለ፣ መንፈስ ቅዱስ እንዲህ ይላል፣ አይሁድ የዚህን መታጠቂያ ባለቤት በኢየሩሳሌም እንዲህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል። ይህ ትንቢት ሲነገር በቤት ውስጥ የነበረው ለቅሶና ጭንቀት የሚነገር አልነበረም። ሁሉም ጳውሎስን አትሂድ እያሉ ተማጸኑት። ነገር ግን አጋቦስ ያየው መከራ ጳውሎስን ከጉዞ አገደው ወይስ ለታላቅ ሰማዕትነት አዘጋጀው? ጳውሎስስ ምን ብሎ መለሰ? ትንቢቱ በክፍሉ ውስጥ እንደ መብረቅ ተሰማ። መታጠቂያው የታሰረው ሰው መከራ ይጠብቀዋል የሚለው የአጋቦስ ቃል በወዳጆቹ ልብ ውስጥ የእሳት ፍም ሆነ። ሁሉም እያለቀሱ ጳውሎስን ተማጸኑት። አትሂድ፣ ሕይወትህን አትስጥ አሉት። ነገር ግን አጋቦስ ትንቢቱን የተናገረው ጳውሎስን ለማስፈራራት አልነበረም። እዚህ ጋር ነው ታላቁ ምስጢር የሚገለጠው። ጳውሎስ እንዲህ ሲል መለሰ፣ እያለቀሳችሁ ልቤን ለምን ትሰብራላችሁ? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመታሰር ብቻ ሳይሆን ለመሞት እንኳን ተዘጋጅቻለሁ። የአጋቦስ ትንቢት ለጳውሎስ ፍርሃት ሳይሆን ዝግጅትን ሰጠው። መጪውን መከራ አስቀድሞ ማወቅ ለክርስቲያን መሸሻ ሳይሆን የጽናት ስንቅ መሰብሰቢያ መሆኑን አጋቦስ አስተማረን። አጋቦስም ቢሆን ትንቢቱን ከተናገረ በኋላ አትሂድ ብሎ አልተከራከረም። የጌታ ፈቃድ ይሁን ብሎ በዝምታ ተቀበለ። አጋቦስ ከቢታንያ እስከ አንጾኪያ፣ ከይሁዳ እስከ ጥንታዊቷ አርማንያ ድረስ ወንጌልን ሰበከ። ትንቢት የመናገር ጸጋው ለዝናው ሳይሆን ለቤተ ክርስቲያን ጥንካሬ ነበር። በመጨረሻም የገዛ ደሙን እንደ ጳውሎስ አፍስሶ የሰማዕትነትን አክሊል ተቀዳጀ። ዛሬ እኛ አጋቦስ የለንም። ነገ ምን ይፈጠራል ብሎ የሚነግረን ነቢይ በደጃችን ላይኖር ይችላል። ነገር ግን ሁላችንም በውስጣችን የነገ ፍርሃት የሚባል ትልቅ እስር ቤት አለን። ነገ ሕይወቴ ምን ይሆን? መከራ ቢመጣብኝስ? የሚሉ ጥያቄዎች እንደ ጳውሎስ መታጠቂያ እጅና እግራችንን አስረው አስቀምጠውናል። በዓለም ጫጫታ ውስጥ የምትኖር ወጣት ሆይ፣ የአጋቦስ ታሪክ የሚነግርህ አንድ ትልቅ እውነት አለ። ነገን ማወቅ ሳይሆን ነገን በሚያውቀው አምላክ ላይ መታመን ነው ሰላም የሚሰጠው። መከራ ቢመጣም እንኳን ያንተን መታጠቂያ የሚፈታውና ብርታትን የሚሰጥህ ኃይል ካንተ ጋር ነው። አጋቦስ መከራውን አስቀድሞ ስላየ ብቻ ሳይሆን በመከራው ውስጥ ያለውን ክብር ስላወቀ ነበር የተረጋጋው። አንተም ዛሬ ካለህበት ጭንቀት ውጣ።
የነገው ቀን የራሱ ሸክም ቢኖረውም አምላክ ግን ዛሬም ነገም ያው ነው። ቅዱስ አጋቦስን ስናስብ ስለ ትንቢት አናጋሪነቱ ብቻ አይደለም፣ ስለ ጽናቱና ስለ ትዕግስቱ እንጂ። ዛሬ አንተን አትችልም እያለ ያሰረ መታጠቂያ ምንድን ነው? በነገው ቀን ላይ ያላችሁን ፍርሃት በእምነት እንድትተኩት የቅዱስ ጸሎት ይርዳችሁ።